ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት ወገን። እኔ የምላችሁ አንዳንድ ሰዎች ግን ምን አይነት ጉጠት ናችሁ? በቃ የመጨረሻ ጉጠት ተፈጥሮ ጉጠት የሆናችሁ ሰዎች አላችሁ። ጉጠት በቃ የመጨረሻ። ከምን ተነስቼ ይህን እንደምል ታውቃላችሁ? ታክሲ ተጠቃሚ ስለሆንኩ ታክሲ ውስጥ 12 ሰው ባለበት ትራንስፖርት ሾፌሩ ኤፍኤም ይከፍታል፣ ያ ይጮሃል። እንደገና ደግሞ ተሳፋሪዎች 2 3 4 በቃ ይሄን ቲክቶክ ትከፍቱና ስቃይ የምታበሉን በቃ መውረጃ ፌርማታችን እስኪደርስ ድረስ አበሳችን የምታበሉ ጆሮአችን ድንቅ። እዛ እኮ የአእምሮ ችግር ያለበት ሰው ቢኖር በቃ ይለቃል። አረ እንደው ምን ሆናችሁ ነው ግን? በቃ የሰው መብት የምትጋፉ ሰዎች አንዳንድ ጊዜ እንደውም ልትሉ ሁሉ ይቃጣችኋል። እኔ ምን አይነት ተፈጥሮ እንዳላችሁ። እሺ ሹፌሩስ የንብረቱ ባለቤት እሺ ኤፍኤም ይከፍታል፣ እናንተ ጭፈራ ትከፍታላችሁ በጎን፣ ሬዲዮ ትከፍታላችሁ በጎን፣ እንደገና ደግሞ ቲክቶክ። ይሄ ደግሞ አለ አንድ ጋድ ኦፕን አስ የሚል ስቃይ በቃ ጆሮአችን ድንቁር ብሎ። እኔማ አንዳንድ ጊዜ 20 ብርና 15 ብር መክፈሌ እየቆጨኝ ነው እንጂ ውረጅ ሁሉ ይለኛል። በጣም ይበዛል። በቃ እንዲሁ በፈጣሪ ይዣችሁ በቃ ጎናችሁ ያለውን ሰው ሰላም አትንሱ። በቃ ስትደርሱ ያሰባችሁበት ቦታ ስትደርሱ ትከፍቱ የለ ታዩ የለ ተጥዳችሁበት አይደለ እንደምትውሉ። የት እንሂድ እኛ? ቆይ የት እንግባ? በቃ በእናንተ የተነሳ በምን እንሂድ? በእግራችን እንሂድ? በቃ እኔ በጣም የምታስጠሉ በቃ ጉጠት የሆናችሁ ሰዎች ጉጠት። እኔ ራሱ አማርኛ አጣላችኋለሁ። በቃ እውነት ስልክ ሲወራ እንኳን ጎን ያለውን ሰው ታሳቢ አድርጉ፣ ባለመጮህ ነው። በቃ እናንተ ይሄን ቲክቶክ እስከ ላንቃው ትከፍቱና በቃ አብራችሁ። ኧረ እንደው ምን አለበት ድፍት ባረጋችሁ። በስመ አብ እንደው በመቤት እንደው በምታምኑት ነገር ይዘናችሁ። በቃ ታክሲ ውስጥ ምንም አትክፈቱ፣ ካልሆነ ደግሞ ኤርፎን ተጠቀሙ። በቃ ኤርፎን ተጠቀሙ። ለ10 ደቂቃ ለ20 ደቂቃ ለማይሞላ መንገድ ብለን እኛ ስቃያችን እንዴ! ኧረ በስመ አብ ምን አይነት ህዝብ እንዳለ እኔ ግራ ይገባኛል። በቃ ምን አይነት ሰው የሰው መብት ምንም ነገር እንትን የማይለው ግድ የሌለው ከጎኔ ያለው ሰው ምን አይነት ሰው? ለራሳችን እኛ ኑሮ አጨልሎን እንትን ብለንስ ልንለቅ ትንሽ የቀረን ሰዎች በዚህ ቲክቶክ፣ በዚህ መዝሙር፣ በዛ ደግሞ ስልክ የሚያወራ ሰው አለ። ሹፌሩ ሬዲዮ ከፍቷል። በቃ ወይ ኧረ በስመ አብ ኧረ ደከመኝ እግዚአብሔርን። እኔ በቃ ሁሌ ነው የምታናድዱኝ፣ ሁል ጊዜ በቃ ጉጠት መንጋ ጉጠት። ወይ አፈር ብሉ።